ድምፃዊ ቴዎድሮስ ካሳሁን በአንድ ወቅት ለታላቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ አንድ ግጥም አስደምጦ ነበር። አብረን እናድምጠው። ለገብረ ክርስቶስ ደስታ የጻፍኩትን ለማነብላችሁ። ገብረ ክርስቶስ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን፣ ፍቅር ደግሞ ከየትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሐሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ እዩት ይሄን ጠቢብ ሸራው እስኪደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎልጎታ ሆነ የወጠረው ሸራ። አሁን እስኪመስል ስቃዩ ያስፈራ፣ አሁን እስኪመስል ስቃዩ ያስፈራ። ደም ከደም አረገው አበዛበት ጣረ፣ ብሩሹን አሽሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት። ገብረ ክርስቶስም ክርስቶስ ላይ ከፋ፣ የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው፣ ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው። ከቀናት ባንድ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት ባንዱ አፍ ሲጠቁር ባንዱ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ፣ ሐሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ። አልወጣልህ አለው ፍቅርን ስሎ 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 ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሩ አልተሰቀለም፣ እንጨቱ ላይ ያለው እውነት ይህ አይደለም እያለ እስኪናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሚሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት። ቀለም ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም፣ ፍቅር ዘር አይደለም። ለሰዓሊ ገብረ ክርስቶስ ተጻፈ ታኅሳስ 2001